ባክሽን ቢያንስ ልጆቼን እንኳን ያለ አባት እያሳደጉኝ አሁን ይሄ ሰውዬ ደግሞ ይረዳኛል የሆነ ነገር ያግዘኛል ብዬ ነው ያቀረብኩት። ስለዚህ ትዳር ምን አገባሽ አንቺ? ምን ይመለከትሻል? አይመለከትሽም። ለራስሽ ብዬ ነው ታውቂያለሽ አይደል? እንደዛ ታቅፈሽ ስትሰቃይ እንደዛ ልሂድ በቃ። ትንሽ አትጫወት? አይ ልሂድ እስኪ። ኧረ ትንሽ ተጫወት። አይ በእውነት ልሂድ መሽቷል። እሺ በቃ ያቺን ምክሬ እንዳረሳት ችግር የለውም ማረሳት በእውነት ነገር ግን ቢታረሽ ከዛ ጋር ተለያዩ። ይበናት ዛሬ ራሱ ፋንታቸው አሁን ደውዬላታለሁ ይመጣሉ ብለን መጣ ይሆናል አግኛቸው ነበረ። ልጁን ብቻ ተለያይተዋል። አለያይቻቸዋለሁ ማለት ይችላል፣ ግን ልጁን ተስፋ የቆረጠ አይመስለኝም። ዝቶብኛል በእናትህ። እሷ ግን በቃ ካለፈው ህይወቷ ማለት ነው። ኧረ በእናትህ ምን አይነት ልጅ እንደሆነ ይቻላል። መከርኳት አትሰማም። በቃ ምን ሆነን ለምንሆናት ልቋቃል በቃ ምን አትሰማም። ቴዲ ያረስማ ወይ ተስከደስ አሁን ተስፋ ልቆርጥ እሷ በጣም ነው የሚገርመኝ በእውነት። ተይ አይጎልም ብያለሽ አንቺ ታላቋ እሷ እንዴት ነው ወዚህ ልጅ ይሆናል ላግኝ ነው ማለት ነው። በቃ እሱ ሆና ልጅ እኮ ለቤተሰብ ራሱ ክብር የለውም። እኔ ያጎቷ ልጅ ነው እንዳልኩት አንድ ቀን እዛው ወስደው አልደብደው ይመስላል ይሰድበኛል። ምን ይለኛል? ሸመሪስ እንደሰው ይላል ማለት ነው። ደግሞ እሷ ሚስቱ ሆነ እሷ አይ ይወዳሉ እንትን ታለች እየለፋም ነው ዞሮ እንትና ምንም በቃ እንትን አላለች። አንቺ ለመቶሽ እሷን ዝም አለች። ዝም ምንም አትማር አንተ እንዴ በግብሷ ልካለ ረስም አሁን እንዴ ተስቀደስ ያጎቷ ልጅ መጥቷት እሷ እንዴት ዝም ትላለች? በዚህ ልክ ምን ያክል ላይ ነው እንዲታው ያወራት ነው ምንድን ያረቀለና ስማማኝ አሁን ማሽልት ትልች በቃ ሽልት አስኪቶን እንደ ባታነሳብኝ እንደ ይቀጥሉ ጨዋታ ሳቋት ተሻለ ነበር። አንተ ባታነሳብኝ ይሻላል ቴጀኮ ምን በቃ እኔ ደግሞ አላስታውስም። ታውቃለህ ነበር ምን ለማለት ነው ታዲያ በደህና ተጠጋኝ። ለማንኛውም ችግር የለውም። እኔ ምናምን ስለማውቅ አንተ ጥሩ ሰው አይ ቴዲ ግን እንደው ቢሆን ካነሳን አይቀር አሜን ዲክሬ ነው ትሉኛል። ታገዝ ታረጋኝ ዲክሬ ስጠኝ እንጂ ምንት ያንተ እጅ ነው ማለት እሱ ያስፈልግሻል ደግሞ እንዴ ይማታለ እንጣንደኛ እኔ ይቅርታ ጠይቃታለሁ። እንደውም ተስፋ መግባባት ፈልጋለሁ። ይቅርታ አላለሁ ልጁንም አስተንትምሯል። አሁን ቅድም አግኝቼው ሳቶት ያስንቀረቀል መጣች እንጂ ምን ይካካስ ሽካል ብዙ ጊዜ ያያቸዋለሁ። ብዙ ጊዜ ያጋጥመኛል። አያቸዋለሁ በቃ እነዚህ ቦታ አንተ ጂል እኮ ነው ብታየው። ደግሞ መስመር ላይ እጃቸውን እየያዙ እንዲህ ይላሉ። ሰው ራሱ እንዳንባሮች እጭ ሁለት በት ዛሬና ስለማያውቁ በቃ ሰደኳት አይደል ይላሉ እንኳን አንዳንዴ ያናድዳል። አናሻለፋት ታዳጊ ዋቃ ተረደፈ ነው እንዴ አሁን እንግዲህ ለማንኛውም ይጣርታል መጣታለች። አንተ በቃ ግባላ ሽሳ እንደዚህ ስክስ የሚያደርጋት ትወዳለች። በደንብ ተዋወቃት። ከዛ ስለሚጎርፋ ስለሚያወራት እኔ ሁን ትመጣ ይጥራልባችሁ ነው እሺ በእውነት አንቺ ላይ ሀሳብ የተስራላት ብለኝ ይበቃ ሰማኝ እንጂ እንዴት እንደማትላ አሰራ ከዛ ተጅል ተጋፈ ነው የሚኖር አሁን ፍቅር አይባልም ተረዳለች ይለና አስባለ ግን ታውቃለህ እንዴት ማለት ነው ዝም ብለህ ብቻ ስለዚህ ስለማኖራት እንዴት ነው ተጠይቃት ማለት ነው መራበልን በወራትና በደንብ ያለው ነገር ደግሞ ማለት አሁን ተቃለቃት መቀየም መጣች በደንብ ታወቃች። ልጅሽ ሰላማት ዳራራ ታይፈራ እዚህ ጠጋቤና ተቀመጭ ቴዲ ይባላል። ታወቀ እንዴት ነሽ? ሰላም ነው? ሁሉ ሰላም ነው? አንዳንድ ጠፋሽ። መጣሁ። እሺ ጠፋሽ። ህይወት እንዴት ነው? ሁሉ ሰላም? ልጆች ደህና ናቸው? በእውነት መልካም እህት ነው ያለሽ።
አዎ በእውነት አታውቃትም ማለት ነው። ያለኔ ጋማ እኮ ብዙ ጊዜያችን እኮ ነው። በጣም ብዙ ጊዜያችን አብረን ነው ያደግነው። በቃ በእውነት እሷ ግን እኔ አላውቅም። እኔ እንጃ አንቺ ሐሳቢ ነሽ። በቃ ስላንቺ አውርታ ራሱ አታውቅም እኮ እየተጫወተች ነው። አዎ እየተጫወተች ነው። መቅዲ የዚህን ያህል ምን ብታረጊያት ነው እንደዚህ እንባው የምታወራው? በጣም አስቃየችኝ። በጣም ተሰቃየሁ በሷ ጉዳይ። በሄድኩበት ሁላ መሄድ፣ በገባሁበት ሁላ መግባት። በቃ ፍቅረኛዬ እንዳይኖር አረገችው፣ እኔንም እንዳልኖር አረገችኝ። ጭራሽ ይባስ ብላ ደግሞ በቤተሰቦቼ ላይ እየደወለች ስልክ እንደዚህ ገባች እንደዚህ ወጣች እያለች በቃ እኔ በጣም በቃ መሮኛል። ተይኝ መቅዲ እንጂ መቅዲ በእውነት ከአንቺ እንደዚህ አይነት ነገር አልጠብቅም። በእውነት እንዴት ሄዲ? እኔ እኮ ለሷ ብዬ ነው አልሰማም ላይ እንጂ ለሷ ብዬ ነው። እኔ ምን አደረኳት? አታሳዝንሽም እንዴ አንቺ ልጆቿን ማሳደግ? ምክር እንደዚህ ነው እንዴ? ስትጀምር አንቺ እውነት ለእኔ አስበሽ ተሆነ አግባብ ባለው ቁጭ አድርገሽ ይሄ ስህተት ነው ይሄ ጥፋት ነው ብለሽ ልትመክረኝ ይገባል። ግን በገባሁበት ጉድጓድ ሁላ መግባት የትም እኔ እኮ መረጃ ከየት እንደምታመጣው ግራ ይገባኛል። የሚገርም ሱፐርማርኬት ቤት ዝም በይ ደግሞ ሱፐርማርኬት ቤት ትመጣለች፣ ወፍጮ ቤት ትመጣለች፣ ውሃ ቤት ትመጣለች። በቃ መሮኛል። ስለምትወድሽ እኮ በቃ በቃኝ ተይኝ እባክሽን። ቢያንስ ልጆቼን እንኳን ያለ አባት እያሳደጉኝ አሁን ይሄ ሰውዬ ደግሞ ይረዳኛል የሆነ ነገር ያግዘኛል ብዬ ነው ያቀረብኩት። ለምንድን ነው የሰው እንዲሸሸኝ የምታደርጊው? አትይኝም ወይ? ታይ ብሌ እኔ ላንቺ ነው ጠዋትማ አግኝቼው አይተሻል። እኔ ደወልኩልሽ እሱ ከኋላሽ ሴራ እያሴረልሽ ነው። ምንም አላሴረም። እያሴርሻለሽ ወራስሽ ነሽ። እሺ ምንም አዳምጪ። ትርንጎ ምን አለ መሰለሽ አንዳንድ ጊዜ እሷ ላንቺ አስባ ነው። ውሸቷን ነው። አንተ ስለማታውቅም ሴራዋን እሷ እኔ ሴራ አይደለም ምክር ብየው ነው ሰውየው ማለት ነው። እኔ ጠዋት ደውሎልኝ አግኝቼው ነበር። በቃ ያላለኝ ጉድ የለም ስለሷ። ስለዚህ እኔ እሷ የሚጎዳትን አደርጋለሁ እንጂ የሚጠቅማት ነው። የምታወራው ሁላ በቃ ውሸት ነው። ውሸት ልማዷ ነው። በቃ አፏን ማለስለስና ውሸት ልማዷ ነው። እሷ ራሷ ናት በፋሲካ ምድር ነይ ብላ ቤቷ ጠርታ መንገድ ላይ ቀጠቀጠችኝ። ሲጀመር በቃ ሰውዬ ጋር ላይፍ እንዳይኖር የተፈለገች ራሱ በክብር አጥታ ቤቷ መምከር ሲገባት በየመንገዱ እያመጣች እየቀጠቀጠች ደግሞ በገባሁበት መንገድ ሁላ መግባት እንዴ! እኔ በጣም ከፍቶኛል። አሁንስ በቃ ተይኝ። በቃ አይዞሽ ትርንጎ፣ የሚሆነውን ነገር እናደርጋለን። አይዞሽ በግዴም ደግሞ ታያት። ያው አይን የለሽም ማየት ታረጊ በዙሪያሽ አይቼዋለሁ። አንቺ በመጀመሪያ ትዳርሽን አይተሻል፣ ባልሽን አይተሻል። ስለዚህ ትዳር ምን አገባሽ አንቺ? ምን ይመለከትሻል? አይመለከትሽም እኮ ለራስሽ ብዬ ነው። ታውቂያለሽ አይደል? እንደዛ ታቅፈሽ ስትሰቃይ እንደዛ ሆነሽ ለምን በወንበር ቁጭ አድርገሽ ለምን አልመከርሽኝም? ለምን ታያላልሽኝም? አንቺ ትጀምር ቅናት ነው። አሁን የመጣችሁ ተጣዱ ነው እንዴ? ይቅርታ አለችኝ። ግን ደግሞ አሁን ዛሬ ይቅርታ ብላኛለች አይደለ? ነገ የሆነ ቦታ ታይዘን እንሂድ። እሷ እዛ ነች። ታላቅና ታናሽ ናችሁ፣ ተከባብራችሁ መኖር ነው እንጂ እሷ ክብራ ወድላትም አትከበርም። አንቺ ደግሞ እሷ ታላቅሽ የምትልሽን አድርጊ። አንዳንድ ጊዜ ታናሽ እኮ ያጠፋል። ታላቆች ይመለከታሉ። ታናሽ ሁሉ ጊዜ የሚቸኩላል። እኔ በህይወቴ የሚጠቅመኝና የማይጠቅመኝን ሰው በደንብ ጥንቅቅ አድርጌ አውቃለሁ። እሺ የማይጠቅመኝን ሰው በህይወቴ አላስገባም። ለማንኛውም እንደው ብትችሊ በፈጣሪሽ እልሻለሁ ከህይወቴ ውጪ። ለራስ ሰማኛለሁ ወንድሜ። ምናልባት ከተግባባሃት ይቺ ዜልዮ ለራስ ነገር ነው። እኔ በጣም አሰማኝ ማሩኛል። ተይ በቃ ብዬሻለሁ። ልትይ ነው ትንሽ አቆይ ነው በቃ በዚች ለራስሽ ብዬ ነው። ለራሴ ምን ብለሽ ለራስሽ። ኧረ ትንሽ ቆይ ተረጋግተሽ ትያለሽ። እኔ አልችልም ከዚህ በኋላ። ኧረ ተይ ደጋገሽ ሁለተኛ የምታገኘው አይመስለኛል። እንዴ ታሽቃብጥ የለም ምን ላድርግ ብለሽ እንዲህ ካልኩኝ እኮ ካንጀቷ ይባል ያልከላል። ኮፒስ ጋርጋሃት ምን ላድርግ ብለሽ ነው እናቴ? ዛሬ ታሽቃ ግን አንተ ይሁንች ምዲታም ነገር ናት ያይሁን ነው። በእውነት አስከፍተሻል። በእውነት አስከፍተሻል አይደለም ያንን ችግርን ሆነ ባባን ስላላየው ጠዋት አለይቻቸው ነው ይሄን እሱም በመስመሩ እሷም በመስመሩ አንተ በእውነት በጣም ነው ያዘነችው። አሳዘነችኝ እኮ አይደል? ለሷ ዘንክ ደርሶ ደግሞ አንተ ባንድ ቀን ያ እኔ እንደዚህ ተዋለች ብዬም አልገመትኩም። በእውነት ስማ ቀጥል ያረኳት ገና ሆነች አስገባታለሁ። ራሷ ለምን አትመጣል? እሱን ነገር እንግዲህ ፈጠን አድርጊ እስኪ። አሁን እንግዲህ አሁን ላይ እሱ ጋርም ተለያይተዋል። በቃ እኔም ልሄድ በቃ። ትንሽ አትጫወት? አይ ልሄድ እስኪ። ኧረ ትንሽ ተጫወት። አይ በእውነት ልሄድ መሽቷል።
እሺ በቃ ያቺን ምክሬ እንዳረሳ ችግር የለውም ማረሳት በእውነት ኮንቴን ልካለሁ ላይክ አሁን አስገባሽ። እሺ እሺ